ለአራት ዓመታቶች በረንዳ ታታሪ ነበርኩ። የት እዚህ አይተውስታር አካባቢ እና ከለታት አንድ ቀን 6 አይነት በሽታ አለብኝ ላይ አላውቅም። እኔ ታይፎይድ፣ ታይፎይድ እንትን ቆጥሮ ምን ያልቆጠሩት ጉድ አለ። ሰብስቦ 6 ደርሶ መንቀሳቀስ አልችልም፣ መራመድ አልችልም። እና 6 ኪሎ አካባቢ ላይ የሆነ ነፃ ሕክምና ነበር። አሁን ላይ ካለ አላውቅም። የዛኔ ጎዳና ላይ ያሉ ሰዎችን የምትረዳ አንድ ፈረንጅ ነበረችና እየወሰደች ታክማቸዋለች፣ ትመግባቸዋለች ምናምን ነበርና ጎዳና አብሮ የሚያደርጉ ልጆች ከሚሞት ብሎ ለራሳቸው ቡሌ እየበሉ ሸቀለው ለኔ ንጹህ ምግብ ነበር ያመጡልኝ ነበር። ግን ምንም አይነት መሻሻል አልነበረም። እና አይናችን እያየ ከሚሞት እዛ ወስደን እዛ ሴትዮዋ በር ላይ እንጥላለን። እዛ ድርጅቱ በር ላይ እንጥላውና እኛ ጥለነው እንመጣለን። ወይ ይድናል ወይ ይሞታል። እግዚአብሔር ካለ ውስጥ ገብቶ አክሞት የሆነ ነገሩን ይመለሳል። ምንም ብር የለማ ያላቸው አማራጭ መጨረሻ ወስዶ በር ላይ መጣል። ወሰደውና በር ላይ ጥለው እነሱ ሄዱ። ከፍታ ስትወጣ ራሴን አላውቅም። ጥብዬ ተኝቻለሁ። መንቀሳቀስ አልችልም፣ ማውራት እንኳን አልችልም። ወደ ውስጥ አስገባች። ሰራተኞችም የሚያክሙ ነርሶች ምናምን ነገር አሉ። አስገቡኝ። ከበረንዳ ባይዞ በረንዳ ታዳሪ እዛ ቤት ሲገባ የመጀመሪያ የሚያደርጉት ስራ ልብስ መቀየር ነው። ሰውነት ላይ ያለው ልብስ በተለያየ አይነት ተባዮች ስላሉበት ውስጥ ያስገቡና ልብስን አውልቆ እንደ ሽሪጥ ያለ ነገር ወጥ የሆነ ልብስ ይሰጣል። እሱ ልብስ ከመልበስ በፊት ውስጥ አስገብቶ ትንሿ ክፍል ውስጥ እንትን የሚያደርጉ ሰዎች አሉ፣ የሚያጥቡ ሰዎች ውስጥ አስገቡ። ካስገቡ በኋላ የሆነ ምምቅ ሻወር ቤት ውስጥ ልክ አስገብቶኝ የሚያጠበኝ ሰውዬ በእጅ ነክቶ እኔ ለማጠብ እንትን አለው ታውቃላችሁ። ተጠየፈኝ። ሩቅ ቆሞ ሞሊያ እንደዚህ ነክሮ አርባ ውስጥ ሞሊያ ነክሮ ከውጭ ቆሞ ነው የሚያደርገኝ። ግድግዳ ቀለም እንደሚቀባ ሰው በሕያው በእግዚአብሔር ፊት ነው ያለሁት ነው የሚያደርገው። ከዛስ ባልዲ ሁሉ ውሃ ሻ ረጋለ ላይ ከዛ በኋላ አወጣ፣ ሽሪጡን ሰጠን፣ አለበሰኝ። እንደምንም ስለ ሰው ለሁለት ምናምን ነገር አርጎ እየጎተቱ ሲያደርሱ አልጋ የለም የሚያስተኙበት፣ በሽተኛ ሞልቶበታል። አልጋ የለም። የሆነ ደረጃ ላይ ቁጭ አርጎ አልጋ እስከሚወጣ ድረስ ጠብቃለሁ። ልክ እየጠበቅን ከትንሽ ደቂቃዎች በኋላ አንዱ ሞተ። አስክሬኑን ይዞ ሲሄዱ እያየሁት ነው። አወርና አልጋው ሲያመጡ አሁን ሙተኛው እኔ ነኝ። ልባችሁ ምን ይመስላል? መኪና አልመሰላች በዛ ሰዓት። አሁን ተረኛው እኔ ነኝ፣ የምሞተው ነው የምትሉት። አስገባ፣ አስተኛ። ከተኛው በኋላ መጣች። ቼክ ስታረግ ሰውነቴ እንኳን ግሉኮዝ አይቀበልም። ደም እንኳን ለማግኘት ሲሉ እምቢ አላቸው። ሸራ ነገር እዚህ ጋር አስረው ትንሽ ደም ከዚህ አካባቢ አግኝቶ ያገኛትን ደግሞ የሆነ መስተዋት ነገር ላይ ቀብቶ፣ ምናልባት የጤና ባለሙያዎች ካላችሁ የሆነች መስተዋት ነገር ላይ ቀብቶ ያችን ነው ይዞት ይሄዱት። በደም ሰው ግሉኮዙ እምቢ ሲል የሆነ መድኃኒት ትዝ ይለኛል። አይ ከፍቶ ሲገቱ 2 መድኃኒት ሰጡ። ከሱ ከዋጥኩ በኋላ ግሉኮዙ የጀመረው ተኝቻለሁ። ምንም አቆነ ጉዴ የለም። ራሴን ማለቅ ተኝቻለሁ። ከሆኑ ደቂቃዎች በኋላ ቢያንስ 3 ሰዓት 4 ሰዓት ምናምን ከዛ በኋላ የሆነ ሳስታውስ አጠገቤ ሲያከመኝ የነበረው ዶክተር ስልክ መዝሙር ከፍቶ አስቀምጦታል። እና መዝሙር መሆኑን ራሱ ከቅርብ ጊዜ በኋላ ነው የሰማሁት። የሆነ ቋንቋውን አልችልም፣ ኦሮምኛ ነው መዝሙሩ። የመገርሳ መዝሙር ነው። ለንጨቀራኒዮ ገፈናጋ ኢየሱስ ሞት የሚለው መዝሙር ከፍቶ አስቀምጦታል። እና እሰማለሁ፣ ልቤን ደስ ይለዋል። በሳቱ ግን ትርጉሙን አላውቅም። ዘፈን ይሁን መዝሙሩ ይሁን የሚገባኝ ነገር አንድ ፊልም አረጋው ልቤ ውስጥ የሚሰማኝ ደስታ ለካ እግዚአብሔር እያከበኝ ነው። ኢየሱስ ጌታ ነው። አሁን ከዛ የወጣ ሰው ይመስላል። አሁን እዚህ ጋር መድኃኒዓለም ቁልጭልጭ አርጎ እንዳለ ቀባብቶ አስተካክሎ ኢየሱስ ጌታ አሳምሮት ያድናል። ኢየሱስ አጨብጭቡ ለእግዚአብሔር ይሁን። አቤት! ቁልጭ አርጎት አጥቦት አሳምሮት ውብ አርጎት ኢየሱስ ጌታ። እልልታ ጭብጨባ ጩኸት ለናዝሬቱ ኢየሱስ ይሁን።